ተጠባቂዎቹ 24 ሰዓታት ደርሰዋል። ዶናልድ ትራምፕ በቀጣዮቹ 24 ሰዓታቶች ውስጥ ኢራን ላይ ምን ይወስናሉ የሚለው ነገር እየተጠበቀ ነው ያለው። ከትራምፕ ኢነር ሰርክሎች ግን እየወጡ ያሉ ሪፖርቶች ግን እንደሚሉት ከሆነ ትራምፕ ይህን ሁሉ መሳሪያ አንጋግተው ሲያበቁ፣ ይህን ሁሉ ፉከራ ፎክረው ሲያበቁ አታክ ሳያደርጉ የሚመለሱ አይነት አይደሉም ነው እየተባለ ያለው። ኢትስ ክሊር ለነገሩ ይህን ሁሉ መሳሪያ አንጋግተውና ይህን ሁሉ ፉከራ ፎክረው ሲያበቁ በባዶ መመለስ ማለት ለሳቸውም ለሚመሩት ሀገርም ስም ጥሩ አይደለም። ትራምፕ እንደምታውቁት መጀመሪያ መሳሪያ ሲያንጋጉ የነበረው ሀሳባቸው ምንድነው? ኢራንን አስፈራርተው ኢራን ቤንድ አድርጋ የዶናልድ ትራምፕን ዊል ተቀብላ ወደ ስምምነት እንድትመጣ ነበር። ያ ሊሆን አልቻለም። ኢራን ፈርታ መምጣት አይደለም ጦርነቱን እንደውም ይመቸናል ማለቷን ተከትሎ እንግዲህ ያ ሳይሆን ቀርቷል። ስለዚህ አሁን ትራምፕ ይህን ሁሉ መሳሪያ እንጋግተውና ይህን ሁሉ ፉከራ ፎክረው በባዶ ተመለሱ ማለት ከአንዴም ሁለቴ በባዶ ተመለሱ ማለት አንደኛ ለራሳቸውን ፖለቲካል ኮሪር ልቅ ጥሩ አይደለም፣ ሁለተኛ ለሚመሩት አገርም ስም ጥሩ አይደለም። አሜሪካ ሀያል ነች ምናምን የሚባለው ሳክስ በሙሉ ሙቪ ላይ ብቻ ሆኖ ይቀራል ማለት ነው። ሶስተኛ ደግሞ ሀያሉ አሜሪካ ሁለቴ አታክ ልታደርጋት ጫፍ ደርሳ ባክአውት አድርጋለች መባሉ ለኢራን ኢምቦልድን ያደርጋታል። ደን የሚድል ኢስቱ አንኮንቴስትድ ማንም ኮንቴስት የማያደርጋት ሀያል ነው የምትሆነው ሚድል ኢስት ላይ ሰው በፖሊሲዋም ላይ በምኗም ላይ ኢምቦልድን ያደርጋታል ብቻ ኢራን ያንን ማድረግ አይፈልጉም ትራምፕ። ስለዚህ ትራምፕ አታክ ያደርጋሉ የሚል ሀሳብ እንዳላቸው ከትራምፕ ኢነር ሰርክሎች እየወጡ ያሉ ሪፖርቶች ይህ ነው። አታኩ ግን ምን አይነት ነው የሚለው ገና የትራምፕ ውሳኔ ነው የሚወስነው። ሜጀር አታክ ኦል አውት ዋር የሚያደርግ ሜጀር አታክ ነው የሚያደርጉት ወይስ ባለፈው እንደተባለው የፕሮቴስተሮቹ አሳሲኔት ፕሮቴስተሮች እንዲገደሉ ትእዛዝ ሰጥተዋል የሚባሉ የተወሰኑ የሴኩሪቲ እና የፖለቲካል አመራሮችን ብቻ አሳሲኔት ማድረግ ነው የሚሆነው ወይስ ምንድን ነው የሚሆነው የሚለው ገና የሚታይ ነው የሚሆነው። ግን ባይ ዘ ኔክስት 24 በቀጣዮቹ 24 አወርስ ውስጥ እንግዲህ ትራምፕ ይወስናሉ ተብሎ ይጠበቃል። ውሳኔው አሁን አንድና አንድ ሰው ላይ ብቻ ነው ያለው። የአሜሪካ ኮማንደር ኢን ቺፍ ዶናልድ ትራምፕ እጅ ላይ ነው ያለው። ምን ይወስናሉ? አይ ገስ ዊ ዊል ሲ